ዛሬ በቃ የሆነች አጃኢብ የሆነችብኝን ነገር ላወራችሁ ነው የመጣሁትኝ። ከዛ እየሮጥኩ ነው የገባሁት ነው የምላችሁ። በቃ ወደ ቤቴ እየሮጥኩ ስገባ ስሮጥ ራሱ ገንዘቡ አብሮኝ እየሮጠ ስልኬ መጎርጎር አማሪኝ አላ ስክሮል ጎዶ ከነካው ደወርሶታል። ለምን አይነት ጓደኞች ደግሞ ማለት ነው ይስጣችሁም አይስጣችሁም አይባልም። ቀላቅሎ ይሄን ያሳያችሁ የሆድ ነገር እኮ መጥፎ እኮ ነው። ጋፈ ዮያ አህለ ወሳህለን መተናል ሙቤነኝ እላቸዋለሁ። ያው እንግዲህ አሁን በመጀመሪያ ቪዲዮ መጥቻለሁኝ። ይሄን የመጀመሪያ ቪዲዮ እንግዲህ ማንም ላያየው ይችላል። እኔ ነኝ ቀድሜ የማየው ባይዘው አኑማት ዱረ ላሌ ራሴ ነኝ የመጀመሪያውን ቪዲዮ ላይክ ማረገው። አኑማቱ ኮመንት ከተበዳ ሙቤ ትችላለህ በቃ ምናምን ብዬ ሰንቦተኒ ጅራሚ ያማስ ድጋሜ ቪዲዮን እስከ መጨረሻ ራሱ ማየው እኔ ነኝ። እስከ መጨረሻ ሰርቼ እስከ መጨረሻ ያዋለው። ያው የምትወድኝ ከሆነ ግን ብታዩት ደስ ይለኛል። አላ ብታዩልኝ፣ ብትደግፉኝ፣ ብታበረታቱኝ ደስ ይለኛል። እንደ ሀሳብ አካያደ ተካቲቲ እንደ አንድ ሰው ያው ቪዲዮ ከነ ስላልክቲ ጣጣና ጎተኒ ደስተኛ ነኝ። ያው ታዩልኛላችሁ ብዬም ተስፋ አደርጋለሁ። ምን ምስኪን መሰልኩባችሁ? እሺ ቆፍጠን ብዬ ምናምን እንደ ይሁልኝ ልበል እንደ ቪዲዮን ይሁት እንጂ ምንድነው ማለት የሚቀኙ ማነው ማሲን እንጎዱ ሾፍ አድርጉልኝ ይሄንን ቪዲዮ። ያው የመጀመሪያ ኮመንት አድራጊም ላይክ አድራጊም ራሴ ነኝ፣ ሼር አድራጊም ራሴ ነኝ። ከዛ በኋላ ግን እናንተ እንደምትከተሉኝና እንደምታዩልኝ አብዲ ጉቱን ቀባን እንጃ በጣም እርግጠኛ ነኝ። እወዳችኋለሁ። ዛሬ በቃ የሆነች አጃኢብ የሆነችብኝን ነገር ላወራችሁ ነው የመጣሁትኝ። አካ አጃኢባ ተከቲ በቃ ድንቅ ያለኝ ነገር ነው። እስቲ ገንዘብ የምትቆጥቡ ሰዎች እንዴት እንደምትቆጥቡ ብትነግሩኝ ደስ ይለኛል። እና አጃኢብ የሆነ ታሪክ በጣም የገረመኝ ነገር ትላንትና ኪሴ ውስጥ 1000 ብር ነበረ እና ገንዘብ ያለማጥፋት ፕሮግራም ነበረኝ። በቃ ምንም ገንዘብ አላጠፋም ብዬ ነበር ሎል የነበረው። ከዛ በቃ አሰብኩት ምናምን ነገር አሁን ገንዘብ ለማጥፋት መጀመሪያ ምን ያስፈልገኛል አልኩኝ። ከቤት አለመውጣት የመናምባ እኔ ማለቀም በለይሱ አመኔ በቃ እኔ በዛ ነገር አመንኩኝ። ከዛ እየተማመን ምናምን አልኩና በቃ ቤቴ ምናምን ተኝቼ ምናምን እያለ ስልኬ መጎርጎር አማሪኝ አላ ስክሮል ጎዶ ከነካው ደወርሶታል። እሱ አያምረኝም። ያ ሲያምረኝ ደግሞ ምን ላርክ? ምን ያስፈልገኛል? አንሊሚትድ ዳታ። ያው የኢትዮጵያን ዳታ ታውቁታላችሁኝ። ኢትዮ ቴሌኮም የምጠቀም ሰው አላሁ አክበር ሰብር፣ እንደነሱ ሰብር ያለው ሰው የለምና ሲያቀብጠኝ ዝም ብዬ እስቲ አንሊሚትድ ሳፋሪውን አልኩና ጣራራም መሳረገው ሜቃት ዴቤ ቀርሺ ዲባ ስንት ቀረ? ከ1000 ብር ላይ ተቀነሰ 900 ገባን። 900 አላህዬ ድረስ በቃ ምናምን አልኩኝ። እሷን ስክሮል እያደረግኩኝ አላ ወይኔ እንደኔ አይነት ጓደኞች ደግሞ ማለት ነው ይስጣችሁም አይስጣችሁም አይባልም። ቀላቅሎ ያርግላችሁ። ምን አደረገ? ደወለልኝ። ሙቤ የት ነህ ምናምን አረ ቤት በቃ እንደዚህ ተጋድሜ ስክሮል እያደረኩ ነው። ሃይ በቃ ሆቱቲ ትንሽ ፈታየና ምናምን አለኝ። ፈታየና አው ብርን የማጥፋት እቅድ የለኝም ማረማለቀም በለይሱ አደበዴቲን ታልኩትኝ። አረ ማለው ሶማሌን ይንበት ይበረሃ ማድረግ እንችላለን ያለ በቃ ገንዘብ እኮ መዝናናት ይቻላል አለ። እንዲቻላል እንዲያው ነሃያ ገባኔ ኻባብ ዝም ብለን እየሄድን ምናምን እስቲ ሻይ ቡና ነገር እንበል አለኝ። ተው የማውጣት እቅድ የለኝም ሃጂ ያው የዘንድሮን ሻይና ቡና ታውቁታላችሁ። ዝም ብለን አንድ ሻይ ያዘዝም ምናምን ነገር ከዛ ጥያቄ አልመጣም። አላህዬ ይሄንን ደግሞ ያሳያችሁ። የሆድ ነገር እኮ መጥፎ እኮ ነው። ጋፈት የኻቦ ገራን ጭሪድም አላለም ሆዴ በቃ የሆነ ነገርም ያስፈልገዋል አለንና ያው ከሻዩ ማጠገብ የሆነ የሚበላ ነገር ታዘዘ። ከዛ የፈረደበት ቢል መጣ። የሆነ ያህል ብር ተቀነሰ። ቢያንስ ስንት በሉኝ? 200 ብር። ቀጥል ስንት ደረሰን? አሁን 300 ብር አጥፍተናል። የማጥፋት እቅድ አልነበረንም። ጠፋ 300 ብሩ። ከዛ እስቲ ወክ እናርግ ምናምን ተባለ። ዞር እኔ ሰንቦታ አስመይኑ ምናምን ምሳ ሰዓት ደረሰ። ከዛ በቃ ሊስት ኮስት አለ ምናምን ማሊ ገቲቲ ቃዳ ዋንቲ ቆ ተከኛኔቲ ገራ ከኛ ጉታና ምናምን ተባብለን ሄድ አለን። ዝም ብለን ቀርሺ ዲበለመለ ሞሊ ባስኔ ያው ድሬዳዋ ጅራና ቢቲኒ ስራ ሀዳ ምንም ያህል ብዙ ማያስወጣን ምናምን ብለን ቀርሺ ዲበለመለ ማንካ የሆነ አይነት ምግብ በላ አደረግን። ከዛ ቀጥል ስንት ደረሰን? 500
አላህዬ አረ በቃ አሁንማ ማድረግ ያለብኝ ቀጥታ እቤቴ ገብቼ ይሄ ገንዘብ እንዳይጠፋ መጠቅለል አለብኛል። ታክሲ አለ ሀቢቢ ታክሲ አለ። ከዛ እዛ በግራ አልሄድም። ታክሲ ወጣ ይበረት ይደይ ይበጃ ይባ አፍሪናፍ አረ ተወኝ አልኩኝ እየሄድኩኝ አሁንም መሀል ላይ የሆነ ነገር አስፈለገኝ። ከዛ በኋላ ገዛው። ከዛ እየሮጥኩ ነው የገባሁት ነው የምላችሁ። በቃ ወደ ቤቴ እየሮጥኩ ስገባ ስሮጥ ራሱ ገንዘቡ አብሮኝ እየሮጠ ነበር መሰለኝ። ወላሂ አሁን የቀረኝ ብር ራሱ እስቲምን ኢና ሊላሂ ወኢና ኢለይሂ ራጂዑን የሚያስብል ገንዘብ ነው ኪሴ ውስጥ የቀረው። ላለማጥፋት ብዬ ውዬ አጥፍቼ ነው ያልኩት እና እቺ ነች የቀረችው። ምን ልላችሁ ነው ጠቅለል አድርጌ አሁን ሐሳቤ እንዲህም አልከ እንደዛ ገንዘብ መጥፋቱ አይቀርም እና ኑ አብረን እናጥፋ አይባልም፣ ኑ አብረን እንሰብስብም አይባልም። ምንድን ነው የሚባለው ነው ከናፉ ማሌኒ ማለቀ ይጠፋልም ይመጣልም። እና እስቲ ምክራችሁን ንገሩኝ። ኡመኒ ማለቀ ወሊ ከከበተን ኻዝና ባንኪ ኸነራ ኻን ከይሳ ማለቀ ዲለ ወሪ ቀብተን እንዴት ነው የሰበሰባችሁት? እስቲ ንገሩኝ። እስቲ እንዴት ነው ገንዘብን ልትሰበስቡ የቻላችሁት ነው? በቃ የሰበሰባችሁበትን መንገድ ብቻ እስቲ አስረዱኝና እኔም ልሰብስብ ገንዘቡን። እኔ ከብዶኛል እውነት፣ ህይወት ጫና እየሆነ ነው። በዛ ላይ ጣራ ነክቷል አሉ። አሁን ጣራን አልፎ ወደ ላይ መሀል ሰማይ አካባቢ እየደረሰ ነው። ገንዘብን እንዴት እንደምትሰበስቡ አስረዱኝ ወንድም እህቶቼ፣ ምከሩኝ እና በኮመንት ስር ብቻ ቅጥቅጥ አድርጉት እስቲ ስለ ገንዘብ ጨፈቃሚ እንዴት ነው ገንዘብ የምትሰበስቡት? አላህዬ ንገሩኝ በኮመንት በቃ ኮመንት ስራ አስቀምጡልኝ፣ አበረታቱኝ እስቲ ገንዘብን ልሰብስብ። በዛውም ይሄን ቪዲዮ ደግሞ ሰብስክራይብ አድርጉ። ምንድነው የሚቀኙማ ምንም አያደርግም። ይሄን ቪዲዮ ላይክ ብታረግ ከጣት ላይ ገንዘብ አይደለም የሚነሳው። ይሄን ቪዲዮ ሰብስክራይብ ብታረግ እኔ ወንድምን ደገፍን ያረከኝ። እስቲ በዚህ እንኳን ደግፉኝ። በዚህ እንኳን ከተሰበሰበ ባይዘው ይሰበሰባል ብለውኝ ነው። እስቲ ሰብስቤ ከተሰበሰበ ነግራችኋለሁ። በዚህም አሳውቁኝ ምናምን። ወዳችኋለሁ።